ሰላም ጤና ይስጥልኝ። ዛሬ ዓለም ትኩረቷን ወደ መካከለኛው ምስራቅ አድርጋለች። በክልሉ ያለው ውጥረት ከመቼውም ጊዜ በላይ አይሏል። የአሜሪካው ግዙፍ የጦር መርከብ ዩኤስኤስ አብርሃም ሊንከን ወደ መካከለኛው ምስራቅ ዘልቆ መግባት ምን ትርጉም አለው? ኢራንስ ተገቢውን ምላሽ እንሰጣለን ስትል ምን ማለቷ ነው? በተጨማሪም ኢራን እስከ ደቡብ ምስራቅ እስያ ድረስ የዘለቀ ምስጢራዊ የነዳጅ ንግድ ውስጥ መግባቷ ተሰምቷል። ዝርዝሩን አብረን እንይ። አሜሪካ ማዕከላዊ እዝ በክልሉ ያለውን ደህንነት ለመጠበቅ በሚል ዩኤስኤስ አብርሃም ሊንከን የተሰኘውን እና እጅግ ዘመናዊ የሆኑ የጦር አውሮፕላኖች የያዘችውን የአውሮፕላን ተሸካሚ መርከብ ወደ ቀጠናው አስገብቷል። ይህ እርምጃ አሜሪካ ለወዳጆቿ በተለይም ለእስራኤል ያላትን ድጋፍ ለማሳየት እና ኢራን ጥቃት እንዳትሰነዝር ለማስጠንቀቅ የታለመ እንደሆነ ይነገራል። በሌላ በኩል የኢራን አብዮታዊ ዘበኛ አይአርጂሲ ዝምታን አልመረጠም። የዩኤስ እና የእስራኤልን እንቅስቃሴ በንቃት እየተከታተለ መሆኑን የገለጸው የጥበቃ ኃይሉ ብሔራዊ ደህንነታችንን የሚነካ ማንኛውም እንቅስቃሴ ከተደረገ ተገቢውንና የማያዳግም ምላሽ እንሰጣለን ሲል አስጠንቅቋል። ይህ የቃላት ጦርነት ወደ እውነተኛ ግጭት ያመራ ይሆን የሚለው ጥያቄ የብዙዎችን ስጋት ቀስቅሷል። ነገሩ በመካከለኛው ምስራቅ ብቻ አያበቃም። አዳዲስ ሪፖርቶች እንደሚያሳዩት ኢራን በምስጢር ለማያንማር ወታደራዊ ጁንታ የጄት ነዳጅ እያቀረበች ነው። በሚያንማር ያለው ወታደራዊ መንግስት በገዛ ህዝቡ ላይ የአየር ጥቃት ለማድረስ የጄት ነዳጅ እጥረት አጋጥሞት ነበር። ኢራን ይህንን ክፍተት ለመሙላት መሞከሯ በጂኦ ፖለቲካዊ ዓለም ትልቅ መነጋገሪያ ሆኗል። ይህ ግንኙነት በኢራን ላይ ተጨማሪ ማዕቀቦችን ሊያስከትል ይችላል። የመካከለኛው ምስራቅ ጉዳይ ከአካባቢያዊ ቀውስ አልፎ ዓለም አቀፍ መልክ እየያዘ ነው። የአሜሪካ ጡንቻ ማሳየትና የኢራን ግትርነት ወዴት ያመራን ይሆን? እናንተ ምን ትላላችሁ? ጦርነት ይነሳል ወይስ በዲፕሎማሲ ይፈታል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።